በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጎልጎታ ውስጥ ከሚገኙት ቅዱሳት መካናት መካከል አንዱ ደግሞ ይሄ ነው። ንግሥት እሌኒ መድኃኒት መስቀልን ቆፍራ ያስወጣችበት ቦታ የመጨረሻው ጉድጓዱ እዚህ ጋር ነበረ። ከዚህ ጋር ነው መስቀሉ የተገኘው። ይሄንን ለምልክት ሰዎች ይሳለሙበት ዘንድ እንደዚህ አድርገው ሰርተውታል እና ጉድጓዱ አለት ነበረ። ይሄ ሁሉ የሚታያችሁ ጨለማ ስለሆነ ላይታይ ይችላል። እንደዚህ ድፍን ያለ አለት ነበረ። እና ለእሷ ማስታወሻ እንዲሆን በንግሥት እሌኒ ስም መቅደስ ተሰርቶላታል። እዚህ ጋር እዚህ ይቀድሱበታል ላቲኖች ማለት ነው። የመስቀሉ ፍቅር የነበራት እናት ስለነበረች ያው በእንደዚህ አይነት መልክ ሐውልት ሰርተውላት ከሐውልቱ ስር የሚቀድሱበት ጠረጴዛ አለ። በዚህ ላይ ይቀድሳሉ ማለት ነው። መስቀሉ የተገኘው ከዚህ ጋር ነው። ቦታው ይሄ ነው። ጉድጓድ ነው። ከዚህ ወደ ላይ ሲወጣ ረጅም ደረጃ አለ። ወደ ላይ ይኬዳል ማለት ነው። እና በ365 ዓመተ ምህረት ንጉሥ ቆስጠንጢኖስ በነገሰ ጊዜ በኢየሩሳሌም መጥታ መስቀሉን ስትፈልግ ሚያዝያ 10 ቀን ያገኙበት ቀን ነው። ኪራኮስ የሚባል አረጋዊ ሽማግሌ ረድቷት መስቀሉ ያለበትን ቦታ ረጅም ጊዜ የኖረ ሽማግሌ ስለነበር በዘመኑ ባይኖር እንኳን መስቀሉ በተቀበረበት ጊዜ ግን ታሪክ ይሰማ ስለነበርና እዚህ አካባቢ እንደዚህ አድርገዋል እና የዕጣን ጭስ ጨምረሽ ደመራ ደምረሽ በደመራው ላይ የዕጣን ጭስ አድርጊበትና እግዚአብሔር ያመለክትሻል አላት። በዛ መሰረት ደመራ ደምራ የዕጣን ጭስ ብታደርግበት የዕጣን አንጸረ በጎልጎታ ተረክቦ ዕፀ መስቀል የሚል መዝሙር አለ። ዕጣኑ መስቀሉ ወዳለበት ተራራ ላይ ወደ ላይ ከወጣ በኋላ ተመልሶ ወደዛ መስቀል ወዳለበት ተራራ ላይ ተመልሶ ይተከላል ጭሱ ማለት ነው። በዛ መሰረት ሲቆፍሩ መስቀሉን በዚያ ያገኙታል እና ኪራኮስ የሚባል ሽማግሌ ረድቷት ንግሥት እሌኒ መስቀሉን ከዚህ አስቆፍራ አስወጥተዋለች እና በዚህ ነበረ ቦታው እስከ እንግዲህ ይሄ ነው ለጊዜው ያለው ታሪክ። አሁን መስቀሉ ያለበት ቦታ ኢትዮጵያ ውስጥ ግሸን ደብረ ከርቤ ባለ እግዚአብሔር ቤተክርስቲያን እግዚአብሔር ቤተክርስቲያን ነው። በዚህ መስቀሉ አኖሩት የሚል ጽሑፍ አለ። እዛ ሄዳችሁ አይታችሁት ሊሆን ይችላል። በዛ ከቤተክርስቲያኑ ስር ተቀብሮ መስቀሉ ይገኛል ማለት ነው። ኢትዮጵያ ለእግዚአብሔር ግምጃ ቤቱ ናት። ቅዱስ የሆኑ ነገሮችን የሚያስቀምጥባት ግምጃ ቤቱ ናት። በዛ መሰረት ታቦቱንም በዛ ያስቀምጦታል፣ ጽዋውንም በዛ ያስቀምጦታል፣ መስቀሉንም በዛ ያስቀምጦታል። የጸጋ ግምጃ ቤቱ ናት ይላሉ ቅዱሳን አባቶቻችን። እንግዲህ ብናምን እናምናለን፣ ባናምን አሁንም አስቀድሞ እንዳልኩት ነገሩ የታመነ ሆኖ ይኖራል። ይሄው ነው ያለው እውነት።